ሰላም ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ እነዚህን አያውም ኢትዮጵያን ተጫዋቾች ጠፍተዋል። አንዱ ዓለም ጎሳ በቀነኒ ሞት እየነገደ እየሸቀለባት ማክዳ አፈወርቅ ባልተጠበቀ አዲስ ነገር ልትከሰት መሆኑን አሳውቃለች። እነዚህንና ሌሎችንም ይዤላችሁ መጥቻለሁ። ቻናላችን አዲስ ስለሆነ ሰብስክራይብ ያደረጋችሁ ቤተሰቡን ላይክ፣ ኮሜንት፣ ሼር እያደረጋችሁ ደግሞ ለብዙ ሰዎች እንዲዳረስ አግዙን። ወደ ቪዲዮ ለእናቴ ቤት ገዝቻለሁ፣ ለራሴ ቤት ገዝቻለሁ፣ ስጦታ አመጣላችኋለሁ፣ ገዛላችኋለሁ ያልኳችሁን ሁሉ ገዝቼላችኋለሁ። እና መኪና ለመግዛት ማለት ነው። መኪና ለመግዛት ሄጄ ሁሉን ተፈራርመን ልክ ብር ልከፍል ሰ እቺ ጓደኛዬ ቀሰቀሰችኝ። ጨርሼ ተመልሼ ተኝቼ መኪናውን ገዝቼ እመጣለሁ። ደህና ደሩ የሁሉ ነገር የገዛችሁ ባልሟል ይመችሽ። በቀል ዋውን አይደል እንዴት ወንድም ተመርቆ ሲመጣ እንዴ ቴሌቪዥን የተበላሽቶ ሰቃይ ለካ ልጅ ሻውን አይደል እንዴ ከዩኒቨርሲቲ ዲግሪ ጭሮ የመጣው አዎ እንዴ ተመረቀ። እሰይ ታዲያ እስኪ ይስራልኛ ቴሌቪዥን። እሺ ይሰራልሻል። ተነሰተ ሂጂ በቃ ይመጣል። እሺ ቪዲዮ በደንብ ሰርተህላት ነው እንዴ? ምንድነው? እኔ ጎረቤት ቲቪ ልሰራ ነው እንዴ ተማርኩት። ጭራሽ እኔ መልስ ቀጥ ብለኝ ስራ አንተ ልጅ አጋጫለሁ። መቼም የተማረ ሰው መግቢያ መውጫውን ያውቀዋል። አቤት አቤት። አረ ይሄ ቀላል ነገር ነው ማዘር። አረ ተወኝ እስኪ ልጄ። ባትማር አሁን የሁሉ ነገር ከየት ይመጣል? መማር ደጎ አቤት አረ ፍጥነትህ ራሱ ሊያዋርደው ባሉና እንዲብሉ። አረ ስራ አረ ምን ሆኖ ነው የማይሰራው? ችግር ነው የሚፈጠረው። ማዘር ከዚህ ጋር ለመስራት ሞከርኩ ሊሰራ አልቻለም። ከላይ ከሳኑ ነው መሰለኝ ችግሩ ነው። በቃ እሺ መሰላል ይጣ ማማ ነው ተሰራ አዋካ አንተ ባለው ቀኑ ካልሰራ ማን ይሰራዋል? እንደዛ አይደለም ማዘር። ዲጂታሊ ተጠርቶ መሰራት አለበት ማለት። አንተስ? እኔ መስራት አልችልም። ምን ማለት ነው? ይሄን ቴሌቪዥን ስራ ምጣድ ስራ አይደል የተማርከው? እኔ በኮምፒውተር ተመረኩት ደግሞ ምን ይመጣ ምጣድን መስራት አትችልም? አረ ስለ ምጣድ አልተማርንም። ሳትማር ነው የመጣኸው። እንደዛ ማለት አይደለም። እና የኛ ልጆች እየተሳደበች እሷ ባንተ የምታቀራራው አንተ ምን ሰጠቅ ነው? አልተማርኩም ማለት አይደለም ማዘር። እንዴ ያው ሰማው እኮ እኔማ እናቴን ልክ ልኳን እነግራታለሁ። እንደው ምንም ጭራሽ ምጣድን መስራት አትችልም፣ ቴሌቪዥንም አትችልም። እንደውም ሳትማር ነው የመጣኸው። ጉድ ግን ትልልቅ ሰዎች ወደ ታድረው በቃ ትምህርት ቤት ሄዶ የተማረ ሰው ሁሉንም ነገር መስራት ነው የሚችል የሚመስላቸው። ታደለው እንደዛ ቢችል ጥሩ ነበር። ስልክህን ከአንድ ሁለት ከተበላ በኋላ ስልክህን ከጅዝ ተጣጣ ወይ ስልክ ያማል እንዴ? ስልክ ምን አይነት ቴሌን ካለች ለኩበናተን ይተታባያ መንፈስ እንደያዘው ሰው ነው ለሚያዝጮ ኤክስፒሪየንስ ያደረገው ሰው ያውቀዋል። ስልክን መበላት ያየው ነው የሚያውቀው። ሌላው ምንም እውነት ምንድነው? አንተ ወይኔ አባዬ ጉር ተሰርቼ ነበር ዛሬ። ፖሊሶች ይዞኝ ነበር። ፖሊስ? አረ ወይኔ እንዴት እንደተረፍኩኝ አባዬ። ለምንድን ነው የሚይዝህ? እዛ ጓደኞቼ ጋር ተሰብስበን እየጦዝን። ምን እያልን? እየጦዝን አባዬ። እየጦዝን ማለት እየሳባችሁ? አዎ እየሳበን። ምን እንዳልገባ እነሱ ቢይዙኝ ይሻለኝ ነበር። የምር እነሱ ቢይዝህ ይሻለኝ ነበር። እየጦዝን ምን እንዳልገባው ትሆናል። ወይኔ መበላቴሽን ማለት ይሄ ነው። ራይድ፣ ፈረስ፣ ያንጎ፣ ሴፍ ምናምን ስሜ ታጠቅ ይባላል። እንዴት ናችሁ? ወይም ደግሞ ብራዘር እኔ ማጅራ መቺ ወይ ሌባ አይደለሁም። እና አዎ ሰፈሬ ውስጥ ለውስጥ ነው። በመድኃኒዓለም ወደ ውስጥ አልገባም። በቃ እዚህ ጋር ወደ ላበሉኝ ታክሲ አልይዝም እንዴ? ወደ ውስጥ አንገቡ። ሁሉም ሰው ችግር ይሄው ፊት ይሄ ታያችኋላ። በእናታችሁ ግቡ። ሁሉም ሰው ችግር ነው ብራዘር። እና ደግሞ ማለት ነው ትንሽ ወጣ በልልኝ። ወጣ ካልኩ ታክሲ ተራ ደረስኩኝ። ታክሲ ይዤ አልሄድም እንዴ? አንተ እዳ አለብኝ የምከፍለው ይሉ ብር እና ደግሞ ካምፓኒዎቹ
እንትን ሲስተም አስገቡ። በቃ ተሳፋሪ ሲሳፈር መታወቂያና ፎቶ አንስቶ ሲስተም ውስጥ ያስገባ። በቃ እኔ አሁን ተሳፋሪ ነኝ አይደለ? ሰላም ነው እንዴ? ገባሁ አይደለ? መታወቂያ ይሰጣል። መታወቂያን ፎቶ አንስቶ ሲስተም ውስጥ ያስገባ። በኋላ መንገድ ስሜት በቃ ኤቭሪቲንግ እንዴ እኔ በግሬ ብሄር ነው የደበረኝ። እንዴ ያን ሁሉ ብር ከፍላለሁ። ከዛ በኋላ ሰፈር እዚህ ነው እንዴ? እኔ እኮ አይ ወደ ውስጥ አልገባም። እኔ ደግሞ አመሻለሁ፣ ማታ እገባለሁ። ገብቶሃል አይደል? አይ ወደ ውስጥ እኮ አልገባም። ሌባ አይደለሁም። ምን ነው ሌባ ነው? ፀጉሬ ነው ልቆረጦ ብላጣለች። ይሄ ግን ማለት ነው የሁሉም ሰው ችግር ነው የምር። ግን ስታስቡት ደግሞ ማለት ነው ለባለራይዶቹ እውነት አላቸው። የማያውቀው ሰፈር ገብቶ አንተ እኮ ሌባ ላትሆን ትችላለህ ወይ አንቺ ሌባ ላትሆኚ ምናምን ትችያለሽ። እሺ እሱ ኖርማል ነው። ግን አንቺ አድርሶ ሲመለስ ያ ሰውዬ የሚያጋጥመውን ነገር ያሳስባል። ምክንያቱም አዲስ ሰፈር ነው ያ ሰፈር። አንተም ደግሞ ቅያስ ጋር የማይገባልህ ከሆነ በታክሲ ብትሄድም በቃ ያን ቅያስ በእግር የምትሄደው ከሆነ ኖርማል እንዴት ነው ያው ነው ለአንተ። እንዴት ለሁለቱም ጥሩ ማድረግ እንደሚቻል አላውቅም። ቢገቡልን ደስ ይለናል። እንደሰው ደግሞ እነሱ ነፍስ አላቸው። እውነት ነው አላውቅም እንዴት መስተካከል እንደሚችል እስኪ እንዴት ቢያደርጉት ጥሩ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ ጻፉልኝ። ኧረ አንቺ ልጅ እንደ ቻይና ያገኘሽውን ነገር እንዳላተቢ ያገኘውን ነገር እንዳበሻም ይበላል። አራተኛ ኩሩነ አበሻ ወክ ይበላል፣ አፈር ይበላል፣ እቁብ ይበላል፣ ፌንት ይበላል። ልክ እንደደና ግብዣ አፈር ብላ፣ ውሃ ይብላክ፣ ደች ብላ ከሁሉ ነገር እሱን ታውቁት። አሬ በላው ለካ የሁሉ ነገር እንበላለን። እኔ ደግሞ ስለመብላት ስትል ምግብ መስሎኝ እናንተ ከማን በለው ነገር የለም። ፈተና ያለው ማለት ነው የገጠመኝን ላሳያችሁ። እንደዚህ አይነት ምንድነው? ይኸውልኝ በእግዚአብሔር መቼ ነው እንደዚህ አይነት አባታ ይመስል መጣችሁ? ጎበዝ ምን ሆነሽ ነው? ምንድን ናቸው? ይሁን ሲነበብ እውነት ነው። ከዛ ጭራሽ ደግሞ ማለት ነው እዚህ ጋር ይኸውልኝ ተቀጣጠለ ነው የምላችሁ። ከዛ ደግሞ እዚህ ችግር ረጅም መልስ የጻፈ እንዲመስለው ሆኖ ልጅ እንጂ ሚስ አሁን ሲነበብ እንጂ እንደም ስትነበብ ደግሞ ምን ትላለች? እና ሰው ስተዋወቅ ሐሙድ ሐቢቢ አትበሉኝ። ስሜ መሐመድ ነው ተብዬ የምጠራው ሐሙዲ ነው። ሐሙድ ሐቢቢ if you say that fucking thing one more fucking time I'm gonna slap the fuck out of your motherfucking face. Man or woman, I don't care. I believe in gender equality. ምን ማለት ነው? ነይ ና ልምጥጥ። So what I'm trying to say is do not call me that. እኔ ከሳይ ሐሙድ ሐቢቢ ሐሙድ ሐቢቢ በይበይልኝ ማለት ለምን ትመስላለህ? እኔ ጭንቅላቴ አቮካዶ ነው የሚመስለው። ሸዳ አትመስልም። nigga do not Atmospheric. press me. Don't underestimate the power of a common man. If you understand the reference, tell me in the comments. Yay! አትመስልም ግን حمود حبيبي حمود حبيبي حمود حبيبي حمود حبيبي ደስ አይልም? እውነት አክሰንታቸው ይሁን በቃ የሆነ ነገሩ አብሮ ይሄዳል። ግን የቀለም እቃ ይባላል። በፊት ህይወቴ ቀለም ማስቀመጫ ነበርኩ። እቃዎች በድሮ ህይወታቸው የነበራቸውን ላይ አድርገውኝ አልፋል። ለፓፓነት ነው የሚጠቀሙ። ማንቆርቆሪያ ነበርኩ። አሁን እንጀራ መጋገር ያደርገውኛል። እንደሱ አልተዋረድክም። አይዞህ ማንቆርቆር እንጀራ መጋገር። ፔርሙዝ ነበርኩ። አሁን ጨውቅ አድርገውኝ አንፍስ። አይዞህ ያልፋል። አይዞህ ማያልፍ የለም ያልፋል። ተንፍስ። ሻዶ ባትሪ ይባላል። በድሮ ህይወቴ ባትሪ ነኝ፣ አሁንም ባትሪ ነኝ። አድለ ቀኑ መታደል ነው። እኔ አላምን። ቀኑ እቃዎች ቀኑ ግን ማለት ነው። አሁን እነዚህ እቃዎች ስሞታ ያቀረቡት እቃዎች እናንተ ቤት ምንድን ነው የሚሰሩት? ምንድን ናቸው በአሁን ህይወታቸው? ያ ቤት ሶስቱም እዚህ ጋር እንደተባሉት ናቸው። ሶስቱ እናንተ ጋር እንዴት ናቸው?
እውነቱን ተናገሩ። እውነቱን ኮሜንት ላይ ጻፉልኝ። ላይክ ጀኑዊንሊ ማለት ነው። ቀኝና ግራ መለየት የማይችል ሰው እንዳለ ታውቃላችሁ? ጋይስ አጋጥሟችሁ እንዴት እንደምታቃጥሉ ብታውቁ ላይክ ወዲህ ነው ወረቀኝ ታውቁ ቀኝቱ ጋር are you serious right now bro? ላይክ ልባችሁ ጋር ያለው ልባችሁ ጀመረ የቱ ጋር እንዳለ ስለማታውቁ ልባዊ ስለሆናችሁ ነው የማይገባችሁ። ልባችሁ ማለት ነው። በዛ ተቃራኒ ደግሞ ወደ ቀኝ ነው። ኦኬ እና ደግሞ የሰው ልጅ በዋይ አክሲስ አይንቀሳቀስም። ሄሊኮፕተር አይደለም። ወደ ላይና ወደ ታች የሚባል አቅጣጫ የለም። ቀኝ ግራ፣ ወደፊት ወደ ኋላ። ስለዚህ ምንድን ነው ያለው? ዜድ እና ኤክስ ብቻ ነው ያለው። በሱ አክሲስ ነው የሚንቀሳቀሰው። እኔ አለው አቅጣጫ መጠቆም ዜሮ ምንም ነው መጠቆም ማልችለው የእውነት ምንም ማለት ነው። ምንም ሰው ምንም ነው እንዴት አይችልም? እና ቀኝና ግራም ያምታቱኛል። እውነቱን ለመናገር ሀቷሹ ንገሩኝ። እናንተ አቅጣጫ መጠቆም ላይ እንዴት ናችሁ? እውነቱን ተናገሩ። ማክዳ አፈወርቅ ባልተጠበቀ አዲስ ነገር ልትከሰት መሆኑን አሳውቃለች። በብዙዎች ዘንድ ተወዳጅ የሆነችው አርቲስት ማክዳ አፈወርቅ ላለፉት ጥቂት ዓመታት እንግዲህ ከስክሪን ራቅ ብላ ነበረ። አሁን ግን በአዲስ ነገር ተከስቻለሁ ብላለች። ይህም ልጆችን ዓላማ ያደረገ የቴክኖሎጂና የሮቦቲክስ ትምህርት መስጠት ነው ብላለች። በብዙ ልጆች ስኬትና ህይወት ውስጥ አሻራዬን ማሳረፍ እፈልጋለሁ ስትል የገለጸችው ማክዳ እንግዲህ በቅርብ ቀን በልጆች አማካኝነት እናገኛት ይሆናል ማለት ነው። ለማንኛውም እናንተ ስለማክዳ ምን ትላላችሁ? ሀሳባችሁ ኮሜንት ላይ ጻፉልን። አንዷለም ጎሳ በቀነኒ ሞት እየነገደ ነው፣ እየሸቀለ ነው። ዘፈኑ ወጣት ሰዎች የሚጠቀምባት ነበረ። ገለውትም አንዷለም ጎሳ አሁን ማንብላችሁ ፍርድ ቤት አንዷለም ጎሳን ከተጠርጣሪነት ነፃ ሲያደርገው የወጣ ወረቀት ነው። የፍርድ ቤት ወረቀት ማለት ነው። ሟችና ተጠርጣሪ፣ ሟች ማለት ቀነኒ ነች፣ ተጠርጣሪ ማለት አንዷለም ነው። የሚጠቀሙባቸው ሞባይል ስልኮች ሲመረመሩ ተጠርጣሪ በሚጠቀምበት ስልክ፣ አንዷለም በሚጠቀምበት ስልክ ጄሪ ነኝ ሺሻ አትጋብዘኝም ወይ በሚል 04062017 ዓ.ም የተጻፈ በሰው ህይወት አትቀልድ የራስህ ህይወት በፈለከው መንገድ መምራት ትችላለህ በሚል በ27/5/2017 ዓ.ም የተጻፈ የሶስት ሴቶች ፎቶ በመላክ አንዷን መርጠህ ውሰዳት ጥራት የሚል ቀነኒ አዱኛ በ18/06/2017 ዓ.ም የተጻፈ አንቺ አንጀቴን ነው የምትበይኝ ባልሽ ቅዳሜና እሁድ ምን እንደሚያደርግ ጠይቂ የሚል ጽሁፍ እንዲሁም ኬኬ ከሚል ቲክቶክ ወደ ሟች ቲክቶክ ወደ ቀነኒ ቲክቶክ ማለት ነው ስልክሽን ላኪልኝ ባልሽ ከሚስቴ ጋር ምን እያደረገ እንደሆነ ልንገርሽ የሚል የተጻፈ ጽሁፎችን ምስሎችን መገኘታቸውን የሚያስረዱ የሰነድ ማስረጃዎች ናቸው። እዚህ የፍርድ ቤት ወረቀት ላይ ባይ ዘ ዌይ ማንነቱ ያልታወቀ ደም የማን ደም እንደሆነ የማይታወቅ ደም ከቀነኒ ደም ጋር የተገኘ አለ። ኢንቨስቲጌሽን ሲያደርጉ ያገኙትን ደም ማንነት እንኳን ሳያረጋግጡ ነው ተጠርጣሪውን የለቀቁት። አንዷለምን የለቀቁት። አንዷለም አሁን ዘፈን ለቋል። ዘፈኑን ደግሞ ለቀነኒ ነው ዴዲኬት ያደረኩት ለቀነኒ መታሰቢያነት ነው እያለ ነው። ዓላማቸው ሀሳባቸውን በምድር ላይ መጨረስ እንዳልቻሉ በሰማይ ቤት እንደሚያገኛት እየዘፈነላት ነው። አፍቃሪው አንዷለም ንገሩኝ፣ የእውነት በድርጊቱ የተጸጸተ ሰው እንደዚህ አይነት ስራ ይሰራል? ባይገላት እንኳን በቁሟ ቀብሯታል። ራሱ አንደበት ነው የሰማ ነው። ጭንቀት ላይ እንደነበረች፣ ከባድ ሀዘን ላይ እንደነበረች፣ ከባድ ብቸኝነት ላይ እንደነበረች ሊንከባከባትና ሊያፈቅራት ሲገባ ሲሰድባት ነበር የነበረው፣ ሲደበድባት ነበር የነበረው፣ ሲያንቃት ነበር የነበረው፣ እገልሻለሁ እያለ ሲያስፈራራት ነበር የነበረው። ሽጉጥ ተኩሶባታል። ቁጥር ስፍር ከሌላቸው ሴቶች ጋር ማቅጦባታል ኮንቲኒየስሊ። ታዲያ ይሄ ሰው ለቀነኒ ዘፈን ዴዲኬት ማድረግ መታሰቢያ ማድረግ ነበረበት? ለቀነኒ በአጠቃላይ ዘፈን መስፈን ነበረበት ወይ? ያክል ጊዜ ይመታት እንደነበረ፣ ለምን ይመታት እንደነበረ፣ እንዴት ይደበድባት እንደነበረ፣ እንዴት ቅስሟን የሚሰብሩ ንግግሮችን ይናገራት እንደነበረ፣ እንዴት ኮንቲኒየስሊ በላዩ ላይ ሴቶችን እንደሚደርብባት በስነ ስርዓት በግልጽ ሳይናገር ቁጭት። ሰው እኮ ቁጭት እንኳን ይቆጫል። ቁጭቶኛል ይቅርታ ሳይል ምንም ነገር አድሚት ሳያደርግ ያንን ፓርት እንዳለ ኢግኖር አድርጎ ዘፈን ዘፍኖ ምናምን መታሰቢያ ምናምን። አንዷለም ዘፈን ባወጣ ቁጥር፣ አልበም ባወጣ ቁጥር፣ ስራዎችህን ባስታወቅ ቁጥር ማለት ነው እኛም የቀነኒን ሞት እየተከታተልን ከግር እስር ከማንነትህ ጋር ከታዋቂነትህ ጋር ትክክለኛው ማንነትህ ታዋቂ እስኪሆን ድረስ እንሰራለን። ፍርድ ቤት ቢለቅህ እኛ አንለቅህም። የቀነኒ ደም አይለቅህ። እጅህ ላይ ደም አለ። የፈለገ ብትታጠብ የማይነጻ ለነገሩ ለመታጠብም እየሞከርክ አይደለም። ታዋቂ መሆን ነው አይደለም የምትፈልገው? ምንም ችግር የለውም፣ እናግዛለን። በዓለም ዙሪያ እንድትታወቅ እናደርጋለን። ታሪክህን
በእንግሊዘኛ እንተርክልሃለን። ምንም እንዳታስብ። ሌላ የአንዷለምንና የአብርሃምን ኬዝ የቤዛንና የቀነኒን ኬዝ ጎን ለጎን አድርጋችሁ ማለት ነው የዘር ጉዳይ ልታደርጉት እየሞከራችሁ ያላችሁ ሰዎች አላችሁ። ቀነኒንና የቤዛን ኬዝ ምን እንደሚያለያያቸው ምን እንደሚያመሳስላቸው እኛ እዛ ቦታ ላይ የት እንደነበር ምናምን ኤክስፕሌን የሚያደርግ ቪዲዮ ልሰራ ነበር፣ ግን አያስፈልግም። ተጠቂንና ተጠቂን ማፎካከር አያስፈልግም። እናንተን ለማሳመን ይሄ የዘር ጉዳይ እንዳልሆነ ለማሳወቅ የቀነኒ ዘር በቂ ነው። ቀነኒም ኦሮሞ ነች፣ አንዷለም ብቻ አይደለም ኦሮሞ። እናንተስ እንደዚህ የምታወሩ ሰዎች የቀነኒ ኦሮሞነት አይታያችሁም? ወንድ ብቻ ነው ኦሮሞ ለእናንተ? አንላቀቅ። እውነት ግን ከባድ ነው፣ የምር በጣም ከባድ ነው። ፍርድ ቤት የሁሉ ጉዳይ ይሄ ሁሉ ያላለቀ ኬዝ እያለ በነፃ መልቀቁ የሚያዝናና ነገር ነው። እግዚአብሔር ነፍሷን ይማራው፣ የቀነኒ ደሟን ያውጣላት። እሱ ለእሷ መታሰቢያ የሚሆን ዘፈን ዘፈነ፣ የሚያዝናና ነገር ነው። የሆነ የማይመስል ነገር ነው። ምን የሚያክል ማዳበሪያ ይዤ የመጣሁት ግን የኔ እናት ከልመና መስል እኔ ለምንልሽ ለጠላት ያይስተው ልመና ለጠላት ያይስተው ወይ መለመን በስማ የመጣሁት ይቺን ጋይስ ይቺን ፌስታል ተከፈለ ደግሞ ሙላት ላይ ሰው እንዴት ይችን ብቻ ይዞ ይመጣል? ጋይስ ይችን ብቻ እንዴት ሰው ይዞ ይመጣል? እውነት ይችን ብቻ ደግሞ ከእነሱም ብሶ ማለት ነው ዝርዝር እያሉ የዝርዝር ማስ ይጠየቁኝ ነው። 500 ብር አሳተምን እንዴ? እያገረጠነ እንደዚህ ግልምጫ ሁላ ግን ተተተተ እያደረገ እንደው ይችን ብር ይዤ የምገባው ይችን ብር ይዛ ነው የገባችሁ ዛሬ። እንዴት ነው ይዤ ገብቼ ለማኝ ነኝ ብዬ ላምን የምችለው? ይሻላል። እውነት ሁላችንም እያሰብን ነው። አሁን ተነስተን እንሞክር መሰለኝ። እንዲማ ውጤታማ ምን ታስባላችሁ? እኔ ግን ያልገባኝ መዳበሪያውን ይዘሽ ወጣሽው ለምን ነበረ? ለትጂበት እውነት አያውም ኢትዮጵያውያን ተጫዋቾች ጠፍተዋል። ወደ ስዊድን ሀገር ለእግር ኳስ ጨዋታ የሄዱ 20 ኢትዮጵያውያን ከነ ቡድን መሪያቸው መጥፋታቸው ተሰማም። እድሜያቸው ከ14 እስከ 17 የሚሆኑም ታዲያ እነዚህ ታዳጊዎች በውድድሩ የመጨረሻ ቀን ላይ ካረፉበት ትምህርት ቤት ምንም ነገር ሳይናገሩ መጥፋታቸውን የተነገረው። እናም የስዊድን ፖሊስ እንዳስታወቀው ልጆቹ ወደ ኢትዮጵያ አለመመለሳቸውንና መጥፋታቸውን በፈቃደኝነት ላይ የተመሰረተ እንጂ ህገወጥ የሰዎች ዝውውር ምልክት እንደሌለው ገልጿል። በጉዳዩ ላይ እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን በሰጠው መግለጫ ፌዴሬሽኑ የቡድን አባላቱ በመጥፋታቸው ማዘኑን ገልጾም ልጆቹ በዚህ ውድድር ላይ የተሳተፉት በራሳቸው ጥረት ባገኙት እድል እንጂ የኢትዮጵያ ብሔራዊ ቡድን ወክለው አለመሆኑን አስታውቋል። በጉዳዩ ላይ አዲስ መረጃ ካለ የማደርሳችሁ ይሆናል። ኮራን በእናንተ እውነት ኮራን። ብትመለሱ ነበረ ብትመለሱ በእውነት እንደ ሀገር ነው ኮራንባችሁ። ዋው ከና አሰልጣኛቸው ኮርተናል። ይሄኛውን አድርግልኝ። ይሄን ወደድሽው? ይሄው ጫማሽ፣ ይሄው ብርሽ። እንዴ የገዛ ነው እየሸጥኩኝ እኔ ያልነበርኩ እንዴ መስጠት የነበረብኝ? እሺ አመሰግናለሁ። ስሚ ስንት ብር የሰጠውሽ? 100 ብር። አየሽ 100 ብር ይጎላል። ችግር የለም። A few moments later
በቀሉ ቀይሽ ደረሰ በቀሉ 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 ወይ የዛሬው ቪዲዮቻችን እነዚህን ይመስሉ ነበረ። ኔክስት ታይም እንድንሰራባቸው የምትፈልጓቸውን ያዝናኑናል ያስቁናል ብላችሁ የምታስቧቸው ቪዲዮዎች ካሉ ልታጋሩን ትችላላችሁ። መልካም ጊዜ። እወዳችኋለሁ።